አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ሰደር ድጃጅ መሽዊ ወይም ደግሞ ሰደር ድጃጅ። ይሄን ተጠብሶ ስንዴዎች ላይ ማሺ ለምትሰሩ ስንዴዎች ላይ ማለት እንደዚህ ቶርቴላ ምናምን በብዛት እንደዚህ ራት ላይ ቶርቴላ ምናምን ለምትጠቀሙ አሪፍ መንገድ አሳያችኋለሁ። ትወዱታላችሁ ኢንሻአላህ። የሚያስፈልገን ምንድነው? አንደኛ ሰደር ድጃጅ እኔ 1 ኪሎ ነው የተጠቀምኩት። ያው ሁሉም እንደ ቤቱ ነው። ከዛ ደግሞ እዚህ ጋር ዘይቱን፣ ሎሚ፣ ግማሽ ሎሚ ነው የምጠቀመው። ከዛ ደግሞ እዚህ ጋር ቅመሞች አሉ። በሰል ፓውደር እና ቶም ፓውደር፣ ያው ነጭ ሽንኩርትና ሽንኩርት ፓውደሩ፣ ይሄ ደግሞ ፍልፍል አስወጥ፣ እንደገና ደግሞ ቁንዶ በርበሬ፣ ጫውና ኦሪጋኖ 4 ነገር ተጠቀማለሁኝ ማለት ነው። ከዛ እንትኑን ዶሮውን እንዴት እንደምንከትፈው እንከትፈውና አሳያችኋለሁ። ይሄው እንደዚህ ዶሮአችንን እንደዚህ እኔ በስላይስ ነው የምከትፈው ማለት እንደዚህ በመሃል ማለት ነው። በስላይስ አድርጌ ነው የከተፍኩት። እንደዚህ ስላይስ የሚፈልግ ሰው ደግሞ በረጃጅሙ እንደማንኛውም በረጃጅሙ መክተፍ ይችላል። እንደዚህ ስላይስ የከተፍኩት ለምን እኔ አሁን እንደዚህ ያደረገውና ማለት ተትሊላ ማለት ነው። እንትን ቅመማ ቅመሙን ጨምረና በረፍ ክፍል ነው ማስገባው ልጅ ሲጠይቁኝ ለመስራት ማለት ነው። እንደዚህ በስላይስ መልኩ አዘጋጅቼዋለሁ ማለት ነው። በዚህ መልኩ አዘጋጀሁት በኋላ ዘይቱን እጨምራለሁኝ። ዘይቱን እጨምራለሁ። እንደምታዩት ያው ዘይቱን ይፈልጋል። እንደገና ደግሞ ይሄ ያዘጋጀዋቸው ባህራቶች እንዳለ ጨምራለሁ ማለት ነው። እንደዚህ ባህራቶችን ጨመርኩኝ። ከዛ ደግሞ ሎሚ እዚህ መልኩ ላይ ሎሚ እንጨምቅበታለን ማለት ነው። ከዛ በኋላ ሁሉንም አንድ ላይ እናደባልቃቸዋለን ማለት ነው። እንዳለ እናደባልቀዋለን። ያው ሰሩት ጓንት ለበሱ ማለት እንደዚህ ጥፍር ላይ ምናምን ስለሚገባ አስቸጋሪ ነው። አንዳንዴ ምግብ ስትሰራ እንጠቀማለን፣ እንደዚህ አይነት ነገሮች ላይ እንጠቀማለን። እንደዚህ በደንብ እናማስለዋለን ማለት በደንብ እናደባልቀዋለን ማለት ነው። ይሄው ምንም አይነት ቅመማ ቅመም ሳያስፈልገው የሰጠዋችሁን ቅመማ ቅመም ብቻ በመጠቀም እንደዚህ እንዳለ እናዋህደዋለን ማለት ነው። እኔ ልሰራው አይደለም። ስትሰሩት ግን የምትሰሩበትን ኦቨን ከፍ አድርጋችሁ በምጣድ ወይም ደግሞ በመጥበሻ እያገለባበጣችሁ መደብለብ ነው። ስላይስ ከሆነ በተለይ አያስቸግርም። ውስጡን ለመብሰል አያስቸግርም። ያው ስደርም ስለሆነ አያስቸግርም። ወዲያው ለብ አድርጋችሁ እንትን ሾርማ ምናምን ለመስራት እንደዚህ ራት ላይ ሾርማ ምናምን የምትሰሩ ልጆች በጣም አሪፍ መንገድ ነው። ቀለል ያለ ነው፣ አያደክምም። ተጠቀሙት። እኔ ያው ይሄንን ፍሬዘር ልጨምረው ነው ማለት ነው። ያው ልጆች ሲጠይቁኝ በሚጠይቁኝ ሰዓት ነው የምሰራላቸው። ይሄው እኔ እንደዚህ በዚህ መልኩ እንደዚህ አርጌ ፍሪጅ ውስጥ ለማስገባት ነው የሰራሁት ማለት ነው። እናንተ ስሩ፣ ተጠቀሙበት። ሰብስክራይብ አድርጉኝ። አዲስ ነኝ፣ አበረታቱኝ። አመሰግናለሁ።